ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? የኤልሮኢ ፕሮግራማችንን ጀምረናል። በእያላችሁበት በመሆን ፕሮግራማችንን የምትከታተሉትን ሁሉ ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ ማለት ፈልጋለሁኝ። ዛሬ ደግሞ ወንድማችን ሄኖክ ፍቅሩና እህት ደግሞ ኤደን በልጇ ኢቫና ስም አንድ ወንጌላዊ ቤት እንድትደርሱልኝ ይፈልጋለሁ ብለው ያዘጋጁትን ገንዘብ ይዘን ወደ አንድ ወንጌላዊ ቤት እንሄዳለን። ወንድማችን ጋዜጠኛ መሳይ አለማየሁ ከነሱ ጋር ቆይታ ያደርጋል። መስዬ ጌታ ኢየሱስ ይባርክህ ማለት ፈልጋለሁ። በድጋሚ እግዚአብሔር ዘመንን ይባርከው፣ ጊዜንና ሰዓትን ሰጥተህ አብረኝ እያገለገልክ ስላለህ ማለት ነው። በተለያየ ሀገራት ላይ ሆናችሁ ደግሞ እነዚህን ድንቅ ጀግና የእግዚአብሔር አገልጋዮች እንግዲህ ዘመናቸውን ጊዜያቸውን ሰጥተው ኢየሱስ ጌታ ነው እያሉ በየአደባባዩና በየቤቱ በመሄድ የእግዚአብሔርን መንግስት ያሰፉና ወንጌልን የነገሩ ለብዙዎች የመዳን ምክንያት ይሆኑ ዛሬ ግን ሲያማቸው ሲቸገሩ ችላ ልንል አይገባም። እግዚአብሔርን የሚያመሰግኑበት ምክንያት እኛ ልንሆን ይገባልና እኛም እናግዛለን እንራዳለን ያላችሁትን ሁሉ ጌታ ይባርካችሁ እያልኩኝ የዛሬውን ፕሮግራም አብራችሁን በመሆን እንድትከታተሉ እጋብዛለሁ። ያደረጉ እጆች ሁሉ የተባረኩ ይሁኑ። እግዚአብሔር ዘመናችሁን ይባርክ። መልካም ቆይታ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰማትረሱት በጣም ከባድ ነገር በህይወቴ ውስጥ አልፏል ብላችሁ የምትሉት? አንድ ፋብሪካ ላይ 1000 ብር እያገኘው ሰራ ነበር። ነገር ግን ሙሉ ጊዜን ስሰጥ 500 ብር ነበረ። የጤና ችግርም ነበረ። ጤና ደግሞ ሁሉን ነገር ይዛል። በጣም እኔ ባሳለፍኩት ነገር በጣም ተረድቻለሁ። በቤተ ክርስቲያን ውስጥ ራሱ በአገልጋዮች፣ በወንድሞች፣ በእህቶች የሚመጡ ተግዳሮቶች አሉ። ከመጣሁበት ይልቅ አሁን ያሳለፍኩት ትንሽ ከብዶኛል እና ጌታ ይባረክ። በሁሉ ግን ጌታ ከኛ ጋር ስለነበረ በነገር ሁሉ አግዞናል። ሰላም ሰላም የተወደዳችሁ ቅዱሳን አባቴ ብሩካን እንደምን አላችሁ? ዛሬ ደግሞ በኤልሮኢ ፕሮግራማችን ከዚሁ አዲስ አበባ ከተማ ወደ ኮዬ ፈጬ ወጣ ብለን በአንድ መኖሪያ ቤት ውስጥ ቆይታ እናደርጋለን። የዛሬው እንግዶቻችን አገልጋይ አስፋው ዘውዴና እንዲሁም ደግሞ ወይዘሮ አልማዝ አበበ ናቸው። ሁለቱም በጌታ ቤት ለረጅም ጊዜ እያገለገሉ የሚገኙ የትዳር አጋሮች ናቸው። ነበራቸው በአገልግሎት ቆይታቸውም ደግሞ በጣም ብዙ ፍሬዎችን ያፈሩ በጣም ብዙ አብያተ ክርስቲያናትን ውስጥ ያገለገሉ እንዲሁም ደግሞ በሚሽን አገልግሎትም ውስጥ ደግሞ ትልቅም አስተዋጽኦ ያበረከቱ ናቸው። ከነሱ ጋር እንግዲህ ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አገልጋይ አስፋው እንግዲህ እርሶ ለረጅም ጊዜ በእግዚአብሔር ቤት ውስጥ አገልግለዋል። ምን ያህል ዘመን ነው ያገለገሉት? ያገለገልኩት ወደ 20 ዓመት ገደማ ነው። ኦኬ። 20 ዓመት አገልግሎት ውስጥ ያው የተለያየ አገልግሎት አገልግያለሁ። በነበርኩበት ቦታ ላይ በአሰላ አብያተ ክርስቲያናት ህብረት ውስጥ እንደገና በአርሲ አብያተ ክርስቲያናት ህብረት ከዛ በኋላ ደግሞ በሚሽነሪ አስተባባሪነት በ9 ወረዳዎች ላይ እያስተባበርኩ ሙሉ ጊዜን ሰጥቼ አገልግያለሁ። ከዛ በኋላ ደግሞ እዚህ በመምጣት እዚህ ቤተክርስቲያን ውስጥ በማስተማር ደቀ መዝሙር በማስተማር በአንዳንድ በትምህርት ፕሮግራሞች ላይ በማስተማር ወንጌል በማገልገል ሰርቻለሁ እና በዚህ ዓመታት ብዙ ስራዎችን ሰርቻለሁ። እግዚአብሔር ይመስገን። አሁን ለጊዜው ደግሞ በአንዳንድ ምክንያቶች ተቋርጧል። ሌላ ደግሞ እየፈለኩ ነው እድሜ እስከፈቀደ ድረስ ለማገልገል። እሺ፣ እርሶስ በምንድን ነው እያገለገሉ ያሉት? የት ነው እያገለገሉ ያሉት? ያው ጌታ ይባረክ። እኔ በጸሎት አብያተ ክርስቲያናት ላይ በህብረቱ ላይ አገልግዬ አውቃለሁ። ደግሞ ቸርቾች ላይ ያው ቤተክርስቲያን ላይ አንዳንድ ፕሮግራሞችን በመምራት በድቁናም አገልግያለሁ። ብዙን ደግሞ ያገለገልኩት በጸሎት ነው። በጸሎት በጣም አገልግያለሁ። በትዳር ምን ያህል ጊዜ ሆናችሁ? ስንት ልጅስ አፈራችሁ? 3 ልጆች አሉን።
ወደ 30 ዓመት ይሆናል ያው ከመታየት ጀምሮ ያለው ማለት ነው። አብሮ በመኖር ደግሞ ያው ተሳስበን በመኖር 27 ዓመት ሆኖናል። በአገልግሎት እንግዲህ የተለያየ ገጠመኝ ይኖራል፣ ብዙ ያሳለፋችሁት ህይወት ይኖራል ብዬ አስባለሁ። እንግዲህ አገልጋይነት አልጋ ባልጋ የሆነ ህይወት ሳይሆን የተለያየ ከባድ ችግሮች፣ መከራዎች፣ ስደቶች፣ ድብደባዎች፣ መጠላቶች ጭምር ያለበት ነውና ምንድነው እስቲ በዚህ ረገድ ያሳለፋችሁት ማትረሱት በጣም ከባድ ነገር በህይወቴ ውስጥ አልፏል ብላችሁ የምትሉት? የጠላት ተቃውሞ አለ፣ ተግዳሮት አለ። ይሄንን በማመን ነው ሙሉ ጊዜ ሰጥቼ ለማገልገል የወሰንኩት። ወደ ሙሉ ጊዜ ወደ ሚሽነሪ አስተባባሪነት ስመጣ አንድ ፋብሪካ ላይ 1000 ብር እያገኘው ሰራ ነበር። ነገር ግን ሙሉ ጊዜን ስሰጥ 500 ብር ነበረ እና በጣም ተግዳሮቱ በ500 ብር ትራንስፖርትም ከዛ ላይ ነው እና በዚህ ብዙ ጊዜ እንትን እንል ነበር። እንግዲህ 500 ብር 9 ወረዳ ላይ ሄዳ አስተባብሮ በጣም ከባድ ነው። እነኚህ ችግሮች አሉ። ሌላው ደግሞ ያው በቤተ ክርስቲያን ውስጥ አገልጋይ ስትሆን ብዙ ነገሮች አሉ። ከፊት ለፊት ያለውን በረከት፣ ከፊት ለፊት ያለውን ክብር እግዚአብሔር ያየልህን ለመድረስ በምትሯሯጥበት ጊዜ በቤተ ክርስቲያን ውስጥ ራሱ በአገልጋዮች፣ በወንድሞች፣ በእህቶች የሚመጡ ተግዳሮቶች አሉ እና እንደገና እዚህም ከመጣው በኋላ አንድ ቤተ ክርስቲያን ላይ ለምን አታገለግልም አሉ እንጂ ቃሊቲ ላይ እና እዛ ቤተ ክርስቲያን እያገለገልኩ ስራ ማስታወቂያ ወጣ በአካውንታንትነት እና ፓስተሩ ስራ አለኝ እና እዛ እየሰራው እንዳገለግል ሞር ማገልገሉን ነው የሚፈልጉ እንዳገለግል ነው የሚፈልጉት እና እዛ ገባን። ያው በጣም ኮራፕሽን ያለበት ነው እና እንዲህ ነው ብልህ አልችልም። ያንን የሂሳብ ስራ መስራት አልፈለኩት፣ ተውኩት። ከዛ ወደዚህ መጣው። እዚህ አቅራቢያ ያለ ቤተክርስቲያን ጀመርን። እንዳልኩ ገንዘብ የለም፣ ምንም የለም። በእንደዚህ እያለን እዛ አገልግሎቴን አዩ እና እኔ ደግሞ የማስተማር ጸጋ አለኝ፣ አስተምራለሁ፣ ተጋለሁ። ይህንን አይቶ ፓስተሩ ጠቅላላ አገልግሎት ይስራ፣ 1-2 ብር እንስጠው፣ አገልግሎቱን ያገልግል። የጠቅላላ አገልግሎት የሚሰራ ነገር የለም። ለምን ሙሉ ጊዜ ሊሰጡኝ አልቻሉ። ጠቅላላ አገልግሎቱን እየሰራው አስተምራለሁ፣ ደቀ መዛሙርቶችን አፈራለሁ፣ እነሱን አስተምራለሁ። የማክሰኞ ፕሮግራም ላይ የተለያዩ ትምህርቶች ይሰጣለሁ ባይብል እና ከዛች ላይ እየሸረፍኩ ያው እሷ ብትጎዳም የማስተማር እንትኔ ከፍተኛ ስለሆነ መማር ጀመርኩ። የመጀመሪያ ዲግሪን ሰራው እዛ ላይ እና እዚህ ቦታ ላይ አልነገርኳቸውም። ዝም ብዬ ነው የምሰራው የማገለግለው እና መሪዎቹ ግራጁዌት እንዳደረኩ ሰማና ዋናው መሪ አንተ ትማራለህ፣ ስትመረቅ ለምን አልነገርከኝም አለኝ። እኔን እዛ ማየት አይፈልግም፣ ምክንያቱ ባይገባኝም። አይ እኔ እኮ ለማንም አልነገርኩም፣ ይሄ እኮ ምንም መንገር አያስፈልገው። ልክ ከዛች ቀን ጀምሮ ከዛ ገንዘብ ከማገኝበት ስራ ላይ አነሳኝ። ያቺ 2000 ብር ቀረች ማለት ነው። ዝም ብዬ ስቀጥል በቃ ያው ቅድም እንደነገርኩ ሙሉ ጊዜን ሰጥቼ ነው እዛ ምሰራው። አስተምራለሁ፣ ሰብካለሁ፣ እንዳልኩ እማራለሁ። በተገኘው አጋጣሚ ብዙ ኮርሶች ወስጃለሁ፣ እግዚአብሔር እየረዳኝ። ከዛ ቶታሊ አልፈለጉኝም። በቃ ሰበብ አደረጉና ልቀቃሉኝ። ለቀኩና ሌላ ተመሳሳይ ቸርች እዛው አጠገብ ገባው።
ገባው አብረን እናገለግላለን እንደዚህ እና ያው ምንም ክፍያ የለውም በባዶ ነው የማገለግለው አብሬያቸው ጾም ጸሎት ወስዳለሁ እያልኩ ደፋ ቀና እያልኩ እየሰራው ምን አይነት መጣ በዛ በቸርች በዋናው መስሪያ ቤት ብዙ ጊዜ ያገለገሉ ትምህርት ያላቸው ሙሉ ጊዜ መስጠት ይችላሉ የሚል እንትን አለው ለካ ይህንን እኛ አናውቅም አሁንም ይህን በቃ እዚች ላይ እንግዲህ ትንሽ ተስፋ ይኖረኛል ማልኩና እዛ ቀጠልኩ ስቀጥል በቃ ፓስተሩ ገና ፓስተርነት አልተሾመም አልፈለገኝም እና እዛ አንድ ቴሲስ ኩዌሽነሪ ሳቀርብ ስፒሪቹዋል ዋርፌር ላይ ነው እና ያንን ያው እዛ ያሉትን መሪዎች ምናምን እንትን አሳየኋቸው ኩዌሽነሪው እንዲሞሉልኝ ልክ ያንን ሐሙስ ትምህርት አለ እኔ ደግሞ እዛ ላይ ለማስተማር ነው የምፈልገው ያንን አየና ከሌላ ቦታ ስፒሪቹዋል ዋርፌር የሚያስተምር ሰው አመጣ ሐሙስ ቀን እንግዲህ 2 ወር 3 ወር 4 ወር ያስፈልገዋል ይሄን ቶታሊ እኔን አልፈለገኝም ማለት ነው ከዛ ያው እንግዲህ ከ2 ዓመት በላይ በባዶ ትራንስፖርት እያጣሁ የስልክ እንኳን እያጣሁ አለሁ እሷም ስራ አጣች በልጁ ላይ ጫና ፈጥረንበት ነው ያለነው ከሚያገኘው ደሞዝ ላይ 7,000 ብር ከፍሎ ከ7,000 የቀለባችንን እንችሉ በጣም ከባድ ነው እናሳልፈው ይህ ሁሉ ቤተክርስቲያን ውስጥ ያለ በወንድሞችና በእህቶች መካከል ባለ ችግር ነው አሁን የትም ያገለግሉ አይደለም አሁን አንድ ቸርች ደግሞ ገብቼ ገና ፋውንዴሽን ወሰዳሉኝ ያው ትምህርቴንም የሚያገልግሎቴ ምናምን አቀረብኩ እና ፋውንዴሽን ነው ትማራለህ አሉኝ እሺ ከስር ማለት ነው የትምህርቱ ምኑን ሁሉ ነገር ሰጥቻቸዋለሁ ትንሽ ስለ ኑሯቸው ሁኔታ እስቲ ደግሞ አንቺ ምን ትይናለሽ እንዴት ነው እያሳለፋችሁ ያላችሁት ከጋሽ አስፋው ተጨማሪ የምትነግሪኝ ነገር ካለ ያው ጥቂት ጊዜ እኔ የሆነ ስራ ነበረኝ ሎካል ኤንጆ ነው እዛ በገንዘብ ያዥነትና ስቶር ላይ ሰራ ነበረ ከዛ ያው በኮቪድ ምክንያት እንትን አለ ማለት ነው ኮቪድ ሲገባ ያቆመው ያው ከአውሮፓ ህብረት ጋር ይሰራ ስለነበረ በኮቪድ የተጠቃችው አውሮፓ ነበረችና በዛ ምክንያት ያው በተለይ በጣሊያን ኤምባሲ በኩል ነበረ ፈንዱ እንትን የሚባለው በዛ ምክንያት ቆመ ምንም ነገር ድንገተኛ ስለሆነ ምንም ነገር አልተደረገልንም ያው ኦፊሱ ክፍት ነው አሁንም ግን ይሄንን ያንን ለማለት እስካሁን ያው በአገሪቷም ላይ ባለው እንትን ምን ተረጋግቶ ከአውሮፓ ጋር ስምምነት የተደረገበት ሁኔታ የለም ከዛ ጊዜ ጀምሮም ያው በባዶ እጃችን ወተናል እና ከወጣው በኋላ ቤት ቀመጥ ስለነበረ ያው የጤና ችግርም ነበረ ጤና ደግሞ ያው ሁሉን ነገር ይዛል በጣም እኔ ባሳለፍኩት ነገር በጣም ተረድቻለሁ ሰው በጤናው ከተያዘ ሙሉ ነገሩ ነው የሚቀየረው በጣም ብዙ ነገሩ በጣም ብዙ እና እኔ ከመጣሁበት ይልቅ አሁን ያሳለፍኩት ትንሽ ከብዶኛል እና ጌታ ይባረክ በሁሉ ግን ጌታ ከኛ ጋር ስለነበረ በነገር ሁሉ አግዞናል ረድቶናል በጣም አስቸጋሪ ነው እኔ በወገኖችም ጌታ በብዙ ረድቶኛል እግዚአብሔር ይባርካቸው ያው ሐሳቤን በጸሎት ስለምገናኛቸው በጸሎት ስነግራቸው ይጸልዩልኛል እግዚአብሔር ይባርክ
የዛ ውጤት ደግሞ ይሄንን አድርጓል። ጌታ ይባረክ። ሰው ማየት በራሱ ትልቅ ነገር ነው። እኔ ለ1 አመት ያህል ከቤት ሁሉ አልወጣም ነበረ። በጣም ነበር የምቸገረው። ምክንያቱም ከውስጤ የሚወጣው ፈሳሽ በጣም ይሸት ነበር። ከሽታው የተነሳ ከሰው አልገናኝም እና በጣም የጸሎት ሰዎች ናቸው እና ቀጥታ ከነሱ ጋር ተገናኘው እና እግዚአብሔር በብዙ እየረዳኝ አንዳንዴም ያው በእነሱ መካከል ስቀመጥ ራሱ እየተሰማኝ የሚረዱኝ ያው ይነግሩኛል። ምንም ሁኚ ምንም በቃ አንቺ በዚህ መገኘትሽ ለኛ ትልቅ ነገር ነው። እግዚአብሔር መልካም ያደርጋል። አንቺ አቅም አጣው አትበይ። በጣም ያበረታቱኛል። በጣም በቃ እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንቺ ጋር እንደሆነ አይተናል። እባክሽ በዚህ ነገር አእምሮሽ አይያዝ ምናምን ይሉኛል፣ ያበረታቱኛል። ጌታ ይባረክ እና በዚህ ሁሉ ይሄም ልጅ ደረሰልን እና የቤት ኪራይ እሱ ነው፣ የሚበላ እሱ ነው። አንዳንድ ቦታዎች የሚሄድ እንትኑ ካለ እሱን አስቸግረን ነው። በጸሎት ደግሞ እኔ እዚህ አዲስ አበባ ውስጥ ብዙ ቦታ እሄዳለሁ እና ሲሄድ ያው አስቸግረዋለሁ። እግዚአብሔርን ክብር እያየን እንጓዛለን። ጌታ ይባረክ። አሜን። እና ኑሯችን ይሄን ይመስላል። ምናልባት ከጤንነት አንጻር ደግሞ አሁን ያላችሁበት ሁኔታ ምን ይመስላል? እሱን ትንሽ ነገር ንገሩንና። ከጤንነት አንጻር ያው እንደሚታወቀው ከእድሜ አንጻር የተነሳ የኩላሊት ጠጠር በቱቦ ውስጥ ይወጣል። ብዙ ጊዜ ወደ 10 አመት ገደማ ሆኖታል። አንዳንድ ጊዜ እየዘጋው መቆጣጠር ያቅተኛል፣ ያፍነዋል። እስቲ ላለ አሁን ድንጋዩ ራሱ ማለት ነው እና ይሄ ነው በጣም የምቸገርበት። ሁለተኛ በአንድ ወቅት አሁን በቅርብ ጊዜ የዚህ ስሜት ነው መሰለኝ እዚህ ላይ ኃይለኛ እብጠት አለ። ከዛ እዛው ያለውን መሪውን ጸልይልኝ አልኩት፣ ጸልይልኝ። እየወረደ ነው እና በዚህ በግራ ብሽቴ በኩል ማለት ነው። ያንን ድንጋይ ደግሞ ለማስወጣት ያው እንግዲህ የሚጠይቀው ነገር አላውቅም፣ ግን ያው ብዙ ዴሊ ስለማያስጨንቀኝ ነው። ሲመጣ ነው የሚያስጨንቀኝ፣ ከወጣ ደግሞ ሪሊፍ አገኛለሁ። ይመጣል፣ አሁንም መቱ ቁጭ ይላል። ሲያልፎ የሚያልፈው ነገር አለው ማለት ነው እና ይሄ ነው። ሌላው በዚህ በግራ በኩል ያለ ጆሮዬ ተመርምሬ ነበረ፣ ረጅም ጊዜ ነው እና ኩክ ነው፣ ግን እኔ ላወጣ አልችልም አለኝ በቅርብ ዚህ ኮዬ ላይ ማለት ነው። ፈሳሽ ነገርም አለው ይለኛል እና ይህንን ነገር እንግዲህ ለመታከም ያው ጊዜ እየጠበኩ ነው፣ እየጸለይኩ ነው። እግዚአብሔር ይረዳኛል። ሌላው የአይን ችግር ነበረ። የአይን ችግር ከርቀት ያለማየት ችግር ነበረብኝ። መነጽር ነበረኝ ከርቀት የማይበት እና ከ1 ከ2 ወር በፊት ባጃጅ ገጨኝና ስወድቅ መነጽሩን እንትን አልኩት፣ ረሳሁት፣ አንስተው ክሊኒክ ሲወስዱኝ ማለት ነው። ከዛ ቸርቹ አሁን ይህንን መነጽር አዲስ ነው፣ ይህንን አሰራልኝ። ያለ መነጽር ደግሞ አይኔ ችግር አለው፣ ብዥታ አለው እና ያው ከእድሜ ጉዳይ ነው። በዚህ ሁሉ ጠብቆኛል። ከመጀመሪያ ጌታን ሳላገኝ በፊት ጀምሮ በእግዚአብሔር ጥበቃና በእግዚአብሔር እርዳታ ነው እዚህ የደረስኩት። ልገልጽ የምፈልገው ነገር አለኝ። ኢየሱስ ክርስቶስን የግል አዳኝ አድርጌ ከመቀበሌ በፊት ለምንድን ነው ይህንን የማነሳለህ? በዚህ እድሜው እንዴት የራሱ ንብረት የራሱ ቤቱ ምናምን የሚል ጥያቄ ይፈጠራል፣ ከእድሜ አንጻር ማለት ነው። ይሄ ሊሆን የቻለው ምንድን ነው? ኢየሱስ ክርስቶስን ከመቀበሌ በፊት በእስር ብዙ ዓመት አሳልፌ ያለሁ። በእስር አሳልፌ ስወጣ ጓደኞቼ በሙሉ
ከፍተኛ ደረጃ ላይ ደርሰዋል። እዛ ያሳለፍኩት 13 ዓመት ነው እና ሞራሌ ወደቀ እና ቶታሊ በቃ ታች ወረድኩ እና ኢየሱስ ክርስቶስ ሲያገኘኝ ያው ከመነበረው ከመጠጥ ሱስ እንዲሁ ዝም ብሎ ከመኖር ዝም ብሎ ዞምቢ ሆኜ የነበረ መኖሩ ከዛ ሁሉ ህይወት አወጣኝ እና እግዚአብሔር ትዳርም ሰጠኝ። 3 ልጆችን ባረከኝ እና ለምንድነው ያንን ያነሳውልህ? ነገሮቼ የተበላሹት እዛ ጋ ነው። መማርበት ጊዜ ንብረት ማፈራበት ጊዜ ነበር። ወደ ወንጌል ስትገባ ደግሞ ስለ ንብረትም ስለምንም አታስብም፣ አገልግሎትን ነው የምታስበው። ከዛ የሚሰጥህም ነገር የሚተርፍና የሚቀመጥ ነገር የለውም። እግዚአብሔር ይመስገን። እንግዲህ ጌታ መልካም ነው። እግዚአብሔርን ሰው አገልግሎ እግዚአብሔር አይጥልም። እግዚአብሔር ይረዳል፣ ያግዛል እና ደግሞ ለዚህ ደግሞ የተሰጡ ሰዎች አሉ። ለሌላው መቆረስን፣ ለሌላው ከራሳቸው አልፈው ለሌላው ማሰብን፣ ካላቸው ነገር ማካፈልን የሚችሉ ሰዎች አሉ። እግዚአብሔር ጸጋ ሰጥቷቸው ማስተዋል ሰጥቷቸው በዚህ ረገድ ደግሞ ከዚህ አገልግሎትም ጎን የሚቆሙ እንደናንተ ካሉ በወንጌል ብዙ ዋጋ ከከፈሉ መገፋት ብዙ አይነት የህይወት የአገልግሎት ቻሌንጆችን ከሚያሳልፉ ሰዎች ጎን የሚቆረሱ ሰዎች አሉና እንግዲህ ለእናንተም ደግሞ እግዚአብሔር ያዘጋጀላችሁ ስጦታ አለ። ይህን ስጦታ ሰጣችኋለሁ። ይሄ 55,000 ብር ነው። ታችን ኤደን ኃይሉ የኤሮይ ፕሮግራም አዘጋጅ፣ እሷ ሰዎችን አናግራ ካላችሁበት ነገር አንጻር መታገዝ አለባቸው መደገፍ አለባቸው ብላ ከካናዳ ይህንን ስጦታ ለሕክምናም ለቤቱም ውስጥ ለሚያስፈልጋችሁ አበርክተዋል። እንግዲህ ይህን ስጦታ ትቀበላላችሁ ማለት ነው። ደግሞም ለዚህ በረከት ምክንያት እንድትባርኳቸው እድል ልስጣችሁ። ጌታ በነገር ሁሉ ይባርካችሁ። አሜን። ጌታ ይባረክ። አሜን። እኔ መቼም ቢሆን ማለት ነው በስጋ የሳስበው መቼም ቢሆን እንደዚህ አይነት እንትን እላለሁ ብዬ አስቤ አላውቅም። ግን ያው እግዚአብሔር ሰው አለው። እግዚአብሔር ባንድም በሌላም ሰዎችን በብዙ ነገር ይባርካል። እግዚአብሔር ይባረክ። እና ያው ወገኖችን በጣም እግዚአብሔር ይባርካቸው። አሜን። ዘመናቸው ይባረክ። አሜን። አገልግሎታቸው ይስፋ። አሜን። በሁለንተና መድረስ ይሁንላቸው። አሜን። እንዲሁ እንደተቆረሱ ዘመናቸው ይለቅ። አሜን። እሺ፣ አንድ ቃል ላይ ተመስርቼ አመሰግናለሁ። እግዚአብሔር ይክበር በዚህ ነገር እና እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። እግዚአብሔር ይህንን የምታደርጉትን ነገር የሚረሳ አምላክ አይደለም። እናንተ የተትረፈረፈ ህይወት የምትሰጡት እንዳታጡ፣ እጃችሁ ባዶ እንዳይሆን የምታገለግሏቸው ብዙ ሰዎች፣ የምትረዷቸው ብዙ ሰዎች ከፊት ለፊታችሁ እግዚአብሔር እያቀረበላችሁ ብዙ ፍሬ እያፈራችሁ እንድትኖሩ ጸልያለሁ። አሜን። እግዚአብሔር አምላካችንና አባታችን በኢየሱስ ክርስቶስ ስም ስለዚህ ህብረት እጅግ አድርጌ አመሰግናለሁ። ስለ አስተባባሪዎቹ፣ ስለ እህቴ፣ ስለ ወንድሞቼ በውጭ ሆነው ደግሞ ስለረዱን 2 ወንድሞች በኢየሱስ ክርስቶስ ስም ክብር በምድር በሰማይ ላንተ ይሁን። አሜን። ጌታችንና አምላካችን በዚህ ቢሮ የሚያገለግሉትን የምታስተባብረዋል በውጭ ያሉትን ሁሉ እንድትባርካቸው፣ እንድትመለከታቸው፣ እጃቸው በፍጹም ባዶ እንዳይሆን፣ የሚሰጡት እንዳያጡ፣ የሚዘረጉት እንዳያጡ፣ ዘመናቸው በሙሉ የተባረከ ይሁን። እግዚአብሔር አምላኬ
ስለ ሁሉ እጅግ አድርጌ አመሰግንሃለሁ። አሜን። ስለ ባረካቸው አመሰግንሃለሁ። ስለ ተመለከትካቸው አመሰግንሃለሁ። ስላሰፋሃቸው አመሰግንሃለሁ። ስለሚዘረጉ አመሰግንሃለሁ። አሜን። ክብር ለአንተ ይሁን። አሜን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይስጣችሁ። እናመሰግናለን። አሜን። እናንተም መንፈስ ቅዱስን ስለታዘዛችሁ አሜን። ስላበረከታችሁት ስለተቆረሳችሁ ለነዚህ ቤተሰብ መልስ ስለሆናችሁ ጉብኝት ስለሆናችሁ በእውነት በጣም ከልቤ እጅግ አድርጌ ባርካችኋለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን፣ ሕይወታችሁን፣ ኑሯችሁን፣ አገልግሎታችሁን፣ ነገራችሁን ሁሉ የእጆቻችሁን ስራ ሁሉ ይባርክ። በጣም እጅግ አድርጌ ባርካችኋለሁ። እነዚህም ቤተሰብ ደግሞ በቀጣይም መደገፍ የምትፈልጉ ማገዝ የምትፈልጉ ከጎናቸው መቆም የምትፈልጉ እንግዲህ እዚህ ላይ ባለው ስክሪኑ ላይ በተቀመጠው ስልክ መሰረት ማገዝ መደገፍ በባንክ አካውንታቸው ማገልገል ትችላላችሁ። የዛሬውን የኤሮይ ፕሮግራምን እንግዲህ በዚሁ ፈጽመናል። በሚቀጥለው ጊዜ ደግሞ ከሌሎች እንግዶች ጋር እንገናኛለን። ይህንን አገልግሎት እንድትደግፉ ለአባቶች እንድትቆረሱ ለእናቶች እንድትቆረሱ በወንጌል በጣም ብዙ ዋጋ የከፈሉ በጣም ብዙ መስዋዕት የሆኑ ለዛሬዋ ቤተክርስቲያን እድገት ምክንያት የሆኑ ለዛሬ የወንጌል መስፋፋት ምክንያት ትልቅ አስተዋጽኦ ያበረከቱ በብዙ መከራ በብዙ ችግር በብዙ ሰቆቃ ውስጥ እያለፉ ዛሬ ለእኛ መቆም ብዙ የተቆረሱ ብዙ ዋጋ የከፈሉ አባቶችና እናቶች አሉ። እነዚህን እንድትደግፉ እነዚህን እንድታግዙ እንደው አጠገባችሁ ያሉትን እንኳን በማሰብ በመቆረስ አብራችሁ እንድትቆሙ ይህን በጌታ ፍቅር በጣም ልናሳስባችሁ እንወዳለን። ከዚህም አገልግሎት ጎን ቆማችሁ በራሳችሁ መንገድ እዚሁ በአካልም ድረስ መታችሁ ከውጭ ስትመጡ በአካል ከችግረኞቹ አባቶችና እናቶች ጋር ተገናኝታችሁ አስተዋጽኦ ማበርከት የምትፈልጉም ካላችሁ አስተዋጽኦን ማበርከት ትችላላችሁ። ልናገናኛችሁ እንችላለን። ልትጎበኟቸው ትችላላችሁ። ከውጭ ስትመጡ ይሄንን ማገልገል የምትፈልጉ በዚህ አይነት መልኩ ማድረግ ትችላላችሁ። እዚህም ደግሞ ሀገር ውስጥ ያላችሁትም ደግሞ በእህታችን ኤደን አማካይነት ወይም እኔንም ደውላችሁ ብታገኙ ይሄን ፕሮግራም አመቻችተን እንግዲህ እነዚህን አባቶች ልናሳርፋቸው በዚህ በእርጅና ዘመናቸው በህመማቸው በቤት ውስጥ ባለባቸው ችግር ከአገልግሎት ጋር በተያያዘ ባለባቸው ክፍተት ጎን አብረናቸው እንድንቆም ይህንን አደራ ለማለት እወዳለሁ። የዛሬውን እንግዲህ በዚሁ ፈጽመናል። ኤደን ኃይሉን ከልብ አመሰግናለሁ። ጌታ ኢየሱስ ክርስቶስ ዘመንሽን አንቺንም ይባርክ። በሚቀጥለው ጊዜ በሌላ እንግዳ እስከምንገናኝ ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ሰላም ቆዩ። ቃሉ ሲያስተምር መንፈሱ ሲያጽናና አቻምናን አለፍን ተሻገርናና ጠላት ቢቃወመን እጅግ ተገዳድሮ ጌታ ተዋግቶልን ስጦታ ጸጋና እሸቱ የሚባሉ ቤተሰቦች ከሲያትል ከአሜሪካን ማለት ነው የላኩት ስጦታ ነው። 40,000 ብር ነው። እንግዲህ እግዚአብሔር ይህንን የበረከት ጅማሬ ያርግል። በእውነት ታሪካችሁን እየሰማሁ ነበር። በጣም ያሳዝናል። እናንተ በከፈላችሁት ዋጋ ዛሬኛ ተወልደናል። ምናልባት ይሄ ነገር የሚቀጥል ቢሆን እዚህ ላይ ባናቆመው ወገኖቻችንን ለመርዳት እጆቻችንን እንዲዘረጉ አደራ አላለሁ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። መጻተኞች ብንኖር ምድር ያልተገባ ይሄ 50,000 ብር ከዛ የተላከሎትና የተሰጡት ስጦታ ነው። እሱን አበረክታለሁ። ጌትዬና ሂሩት የሚባሉ የትዳር አጋሮች የሰጡት 50,000 ብር ነው። እንግዲህ እህታችን ኤደን በካናዳ የምትኖር እህት ናት። እሷ በዛ የሚኖሩ ቅዱሳንን አስተባብራ ይሄንን 50,000 ብር ስጦታ ልካለች። ካናዳ ካሉት ቅዱሳን ከነሱ ጋር በመሆን በመማከር ለእናንተ ደግሞ ይህን 50,000 ብር እኔ እንዳደርስ ከልክ የሚመጣሁት እግዚአብሔር ይባርካችሁ። ተባረኩ። የእግዚአብሔር ቃል ቅዱሳንን ስላገለገላችሁ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር
እማማ ይሻረግ እንግዲህ ጸጋና እሸቱ የሚባሉ ከሲያትል ከአሜሪካን በእርግጥ በአካል አያውቁትም፣ ግን ደግሞ በተለያየ መንገድ ዋጋ ለከፈሉ እናቶች አባቶች ስጦታ ስጡልን ብለው ይህንን ከሰጡን ስጦታዎች ከሰጡን ገንዘብ ውስጥ ይህንን 40 ሺህ ብር ለእርሶ እንድንሰጥ ነው እንትን ያሉት። ይሄ 40 ሺህ ብር ነው። እግዚአብሔር አምላክ ይባርኮት። ተቀብያለሁ። ከሚቀበል የሚሰጥ ማን ነው? ይባረካል የሚል ነው።